ይሄድ ያለሁኝ ችግር የለም እኔ ገባበታለሁ ይሄንን ጉዳይ አልችልም ካለ በኢማራት ይሄድ ያለሁኝ ምክንያቱም ካልቻለስ የሚል ኮሜንት አለ ይችላል ሲገባበት ይችላል ብሎ ነው የገባበት ይኸውልሽ በኢማራት ህግ ከሄድሽ ማለት ነው ይሄ እቺ ልጅ ይቅርታ ለቃሉ በዚና ነው የተወለደችው ያለ ጋብቻ ስለዚህ እሱ ብሎክ እውነት ነው ኢማራት የሚባረረው እኛ እኮ ብሎክ እንዳይደረግ እኔ በፍቅር ጠየቅኩት አይሆንም አለ አሁን ሶሻል ሚዲያ ላይ አንተ ሁሉንም ቻላልነ አልችልም ካለ ያለው አማራጭ በህግ ነው የምንሄደው ጨርሻለሁ ችግር የለውም በቃ እሷ በህግ ሄዳለሁ የምትል ከሆነ አይ ይሄንን እኔ አልስማማም በህግ ሄዳለሁ የምትል ከሆነ ብሎክም ልደረግ ምንም ልደረግ ችግር የለብኝም እኔ አያሳስበኝ ጥሩ ስለዚህ ደሞ ቆይ ሀቢብ አንድ ጊዜ ማለት ነው እሱ አሁን በህግ ፈርድ ያለው የሚለው ማለት ነው አልችልም አዳምጪ እህት የሁለታቸውን ትኬት አልችልም የምችለው የልጄን ትኬት እና ምንድነው ስሙ ይሄ አውትፓስ የልጄን ትኬት የልጄን አውትፓስ እና ልጄ ከአዲስ አበባ መርሳ የምትሄድበት ትራንስፖርት ነው የምችለው የሚስትየውን አልችልም የእናትየውን ያስወለድኳትን ሴት አልችልም አለበለዛ ይሄዱና በህግ ይክሰሱኝ እያለ ነው እሺ ይሻለካል አይደል ኋላ ተወጣዋለህ እኔ ያውልሽ አቡ እኔ ነገርኩሽ እኔ ያለው ነገር ይሄንን ያለው የልጅቱ ስም በሱ ስላላደለ ነው እሱም ያኔ መግሪያሽን መረጃ አለ ልጅቱ ነው ማሬ ስም አይደለም ዲኤንኤ የሚባል ነገር አለ የዘር ሐረግ ከሁለቱም ከእሱን ያስወለደኝ ካለች ይጠራል ፖሊስ ጣቢያ ወደ ፍርድ ቤት ይተላለፋል ከሁለታቸውም የዘር ሐረግ ደም ይወሰዳል ይመረመራል ልጅነቱ ሲታወቅ መጀመሪያ በመካዱ አንድ ወንጀል ነው ሁለተኛ በሐራም በማስወለዱ በዚና በመውለዱ ሁለተኛ ወንጀል ነው ይሄንን ደግሞ አብረና ያለን ሁላችንም ውጤቱንም አምጥተን ሚዲያ ላይ እንትኑን ለሰማው ህዝብ እናስተላልፋለን ስለዚህ የሚሻለውን ህግ ወይስ ገንዘቡን ትችላለህ ሁለቱን ልጅቱስ ረህማን አስገቢያት ከባለቤቷ ወዲያ ቆራጨለምና ረህማን አስገቢያት ባይዘው ይኸውልሽ ከእህትሽ ጋር በህግ የምትሄዱ ከሆነ በህግ ብቻ አይደለም እኔ ደግሞ ፖስቷለሁ እኔ ይፖስት ይሄማ 100% ተማምነንበት ነው ይፖስት ረህማ ልካልኛለች አብራው ያለችውንም ሴት ፎቶ ቪዲዮ ተልኮልኛል አብራው ያለችውም ሴት አብራ ነው የምትፖሰተው እኔን የሚጠይቀኛ ካለ ይፖስቱ አዲ ግን በቅርሚያ ረህማን አስገቢያት አቡ አንድ ነገር ልንገርሽ አቤት ኖሮኝ እምቢ አላልኩም ካለኝ ያለኝን አደርጋለሁ ካርጎና ታክሲ እየሰራክ ኖሮኝ ረህማን ኑሮት አይደለም 3 አመት ያሳደገችው ረህማን ኑሮት አይደለም እየተረጠበኝ ነው እንደለማይ ዱባይ ላይ ማለት ነው ሰርተ በመኖርበት ሰዓት ተራስጩ በተራ ነው የሚወራው አንቺ ሚውት አድርጊ ተራስጩ አንድ ነገር ልንገርሽ ማድረግ የምችለውን ነገር አደርጋለሁ ብዬ መጥቻለሁ አይደለ ማድረግ የምችለውን ነገር አይ እኔ ሄጄ በህግ ሄዳለሁ ወይም ደግሞ እኔ ካቅሜ በላይ ከሆነ አሁን ሰው አያገባህም ብትፖስት ምናምን እንደዚህ ምናምን እንደዛ የሚል ከሆነ እኔ ችግር የለብኝም ምንም አያሳስበኝም ምንም ችግር የለብኝም ምንም ሳውዲ ነው ማለት ነው ሳውዲ ግን እግዚአብሔር ይስጣቸው ሚዲያ ላይ ወጣው እኛን አያስጨንቁንም የኢትዮጵያ ህዝብ ዳይፐር የኢትዮጵያ ህዝብ ወተት እያሉ አይለምኑም ሳውዲ ያሉት ራሳቸው ከነ ልጆቻቸው መዳም ቤት እየሰሩ ወተታቸውንም ዳይፐራቸውንም ትኬትም ከፈለጉ ይዞላቸው ለሚሄድም ሰው ክፍያ ራሳቸው ጣጣቸውን ችለው ነው ሰርተው ስለዚህ ኢማራት ላይ መዳሞቻቸው ከነ ልጅ ስለማይቀጧቸው ኢማራት ላይ ያላችሁ ወንዶች ከሴት ጋር ከመተኛታችሁ በፊት ይቺ ሴት ብታረግዝብኛ ብሪያት መተኛት ሴት ወተት መግዣ አለኝ ወይ ዳይፐር መግዣ አለኝ ወይ ትኬት ቆርጬ አገር መላኪያ አለኝ ወይ ብላችሁ አስቡ ከመተኛታችሁ በፊት ካልሆነ መከላከያ ተጠቀሙ የወንዶች መከላከያ አለ እሱን ውሰዱ እባካችሁ በጣም ብዙ ኢትዮጵያውያን ህፃናት ኢማራት ላይ እየተራቡ ነው በራብ በሽተኛ እየሆኑ ነው በራብ ኢማጂን እየተራቡ ኃላፊነት ይሰማችሁ እባካችሁ ሀገር ቤት ጎዳና ተዳዳሪ ራብተኛ አንሶ በሰው ሀገር ኢትዮጵያኖች ጎዳና ተዳዳሪ ራብተኛ እየተባለን እንደ ሀገር እየተሰደብን ነው ፕሊዝ ይሄ ደግሞ የማን ኃላፊነት ነው አንደኛ ወንዶች ሁለተኛ ሴቶች ኃላፊነት ወሰዱ ሴቶችም መከላከያ ዋጡ በእናታችሁ ርካሽ ነው በየፋርማሲው ያስሚን የሚባል ኪኒን አለ እሱን እየገዛችሁ ዋጡ አትተኙ ስትባሉ እሺ ስለማትሉ መተኛታችሁ ስለማይቀር እሺ ተኙ እንደፈለጋችሁ ግን ዋጡ መከላከያ ፕሊዝ ለልጆቹ ዘኑላቸው እኔ ለህፃናቶቹ ነው ማዝነው ለእናንተ አይደለም ለህፃናቶቹ ዘኑላቸው
በሰው ሀገር አይንከራተቱ፣ አይራቡ፣ አይጠሙ። አብዲ ምስክሩን እስኪያቀርብ ድረስ ራህመት